ክርስቶስም ይፈርዳል ሲባል ምን ማለት ነው? ይመሰክራል በአምላኩ ፊት ማለት ነው። እንደሱ ብሎ ይፈታልህ ማነው ከተባለ መጽሐፍ ቅዱስ ኢየሱስ ክርስቶስ ይመሰክራል ማለት ነው። የዛኔ የትንሣኤ ቀን ማስረጃ ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ሲናገር ምን ይላል? በሰማያት ያለውን የአባቴን ፍቃድ የሚያደርግ እንጂ ጌታ ሆይ የሚለኝ መንግስተ ሰማያትን የሚገባ አይደለም ማለት። ቀጥሎ ምን አለ? በዚያን ጊዜ አለ መቼ? የትንሣኤ ቀን። በዚያን ጊዜም በርካቶች ጌታ ሆይ በስምህ ተአምራትን አላደረግንም ምን ይሉኛል? ጌታ ሆይ በስምህ አጋንንትን አላስወጣንም ምን ይሉኛል? ጌታ ሆይ በስምህ ትንቢትን አልተናገርንም ምን ይሉኛል? እኔም አለ እናንተ አመፀኞች ከፊቴ ራቁ ብዬ እመሰክርባቸዋለሁ አለ። አያረለ መቼ? የዛኔ የትንሣኤ ቀን ኢየሱስ እመሰክራለሁ አለ። ስለዚህ እፈርዳለሁ ሲል በአምላኩ ፊት ኢየሱስ ክርስቶስ እመሰክራለሁ ለማለት ፈልጎ ነው። ገብቶሃል አይደል? ሐዋርያቶች ይፈርዳሉ ተብሏል በመጽሐፍ ቅዱስ ላይ ምን አላቸው ኢየሱስ? ሊተእኩሉ ወተሽረቡ ፊ መለኮቲ ወአንቱም ጃሊሲን ዐለ ከራሴ እናንተም በመንግስቴ በዙፋን ላይ ተቀምጣችሁ ትበላላችሁ፣ ትጠጣላችሁ፣ ትፈርዳላችሁ ይላቸዋል። በእስራኤል በ12ቱም ነገር ላይ ትፈርዳላችሁ አላቸው። የዛኔ የትንሣኤ ቀን ይፈርዳሉ ማለት ነው። ላ ይመሰክራሉ ማለት ነው። የአላህ ግን አላህ መስካሪ ነው ወይ? አይደለም። አላህ ስብሐነሁ ወተዓላ ፈራጅ ነው። የትንሣኤ ቀን ቃል በቃል አላህ ምን ይላል? ኢነላሀ የሕኩሙ በይነሁም የውመል ቂያማ ፊማ ካኑ ፊህ የኽተሊፉን። አላህ የትንሣኤ ቀን ይፈርዳል ነው ቃል በቃል ይመሰክራል የሚል ቃል የለም ለእርሱ። ታዲያ ነብያችሁስ ነብዩ ሰለላሁ ዐለይሂ ወሰለም ይፈርዳሉ ተብለዋል ወይ? አዎ ይፈርዳሉ ተብሏል። ግን መመስከር ማለት ነው ብለን ነው የምንረዳው። አላህ እዛው መመስከር እንደሆነ ስለተናገረ እኛም ትመሰክራላችሁ ተብለናል። ልክ ሐዋርያቶች ትመሰክራላችሁ እንዳላቸው ኢየሱስ የቱ ጋር ከተባለ ወከዛሊከ ጀዐልናኩም ኡመተን ወሰጣ ሊተኩኑ ሹሃዳአ ዐለ ናስ ወየኩነ ረሱሉ ዐለይኩም ሸሂዳ። የዛኔ ትንሣኤ ቀን መልእክተኛው ሙሐመድ ይመሰክራል፣ እናንተም በትውልድ ሁሉ ላይ ትመሰክራላችሁ ተባሉ። እኛ የእርሳቸው ትውልዶች ማለት ነው። ሐዋርያቶችንም ኢየሱስ ምን አላቸው? ትመሰክራላችሁ አላቸው። ራሱንስ እኔም በአብ ፊት እመሰክርባችኋለሁ አለ። ስለዚህ መስካሪ ነው ክርስቶስ። በቁርአንም ላይ ክርስቶስ የትንሣኤ ቀን ይመሰክራል። ምን ይላል? ወየውመል ቂያመቲ የኩኑ ዐለይሂም ሸሂዳ። የትንሣኤ ቀንን በሚያመልኩት ሰዎች ላይ ይመሰክርባቸዋል ክርስቶስ አለ። መስካሪ ሆኖ ከአምላክ ፊት ይቆማል። የዛኔ የፍርዱ ቀን ያ ነው። ይፈርዳል ሲባል ጊዜ በእርሱ በሚሰጠው ምስክር ማለት ነው። የነቢያቶችን የተገለጹበት ነው ወይስ ነብዩ ሰለላሁ ዐለይሂ ወሰለም ትመሰክራለህ ተብለዋል? ይህ ነው። ገብቶሃል ወይስ? ይዛለህ አለው ገብቶሃል? ገብቶኝ። ቀጣይ ጥያቄ ምንድን ነው? ቀጣይ ደግሞ የመጨረሻው እናደርገውና ለዘላለም የሚኖር ፍጡር ነው ወይስ ፈጣሪ? አሁን ለምሳሌ የዮሐንስ ራእይ ላይ ሞቼም ነበር ነው ከዘላለም እስከ ዘላለም ሕያው ነኝ፣ የሞትና የሲኦል ቁልፍ አለኝ ይላል። ሙቼም ነበር አለ። ከሞተ በኋላ ነው የዘላለማዊ ሆነው? አዎ ከሞት በኋላ ከዘላለማዊ ከሞትኩ በኋላ እኔ ራሴ ዘላለማዊ ነኝ። ማንኛውም ሰው ከሞተ በኋላ ሲነሳ ጊዜ ዘላለማዊ እኮ ነው። ሞቶ ሲነሳ ሰው አንድ ሰው ሞቶ ተነስቷል ብላችሁ ነው የምታምኑት አይደለ? ሞቶ ከተነሳ በኋላ ዘላለማዊ ነኝ ቢል ችግር የለውም። ሞቼ ከተነሳ በኋላ የትንሣኤ ቀን ከተነሳ በኋላ የዘላለማዊ ነኝ። አማኝ ሆነ ከሃዲ በእሳት ውስጥ እየዘወተራል እየተቀጣ፣ አማኝ ደግሞ በጀነት ውስጥ እየተጠቀመ ጸጋን እያገኘ ለዘላለም ይቆያል። ክርስቶስ ይህን ቃል እየተናገረ ያለው እንደ መጽሐፋቸው ዮሐንስ ራእይ ላይ ነው። ያ ደግሞ ክርስቶስ ትንሣኤ ካደረገ በኋላ ማለት ነው። ከተነሳ በኋላ እንደናንተ እምነት ከተነሳ በኋላ ከትንሣኤ በኋላ ሰዎች ዘላለማዊ ናቸው። ትክክል። ነገር ግን ክርስቶስ ዘላለማዊነት አለው ወይ ከተባለ ሞቼ ነበር ብሎ በቃ ቋጨው ጉዳዩ። የሚሞት አካል ዘላለማዊ ማንነት የለውም። ከሞተ በቃ ዘላለማዊነቱ ተቋርጧል በሞት። ክርስቶስ ጅማሬና ፍጻሜ ያለው ጅማሬና ፍጻሜ ያለው አካል ዘላለማዊ ነው ሊባል አይችልም። ጅማሬው እነሆ ትጸንሻለሽ፣ ወንድ ልጅን ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። ጽንስ በእናት ማህፀን ውስጥ ነው ጅማሬው። ሕይወትንም ተሰጥቶ ነው ስጋን ብቻ ሳይሆን
አብ በራሱ ሕይወት እንዳለው ሁሉ ለወልድም ሕይወት ይኖረው ዘንድ ሰጠው ይላል ዮሐንስ ወንጌል ምዕራፍ 5 ቁጥር 26። ሕይወትንም ተሰጥቶ ስጋውንም በማርያም ድንግል ማኅፀን ውስጥ የተጀመረ ነው። እሺ ፍጻሜ ሳለው ወይ እንደ እምነታችሁ እነሆ ሙቼም ነበር የሚለው ቃል አሁን የጠቀስከው መሞት የአንድ አካል ጅማር ያለው አካል ፍጻሜ ነው። ስለዚህ ፍጻሜን ያገኘ አካል ዘላለማዊ ነው ተብሎ ሊገለጽ አይችልም። ከትንሣኤ ካደረገ በኋላ ነው ግን ዘላለማዊ ነው ከዛ በኋላ እስከ ዘላለም አለ የሚለው። ያደረገው ለሁላችንም አዎ ትንሣኤ ካደረገና ከተነሳን በኋላ አዚዛኔ ዘላለማዊነት አለ ለሁሉም ሰው። ከሃዲ በገሃነም ውስጥ ለዘላለም ይኖራል እየተቀጣ፣ አማኝ ደግሞ በገነት ውስጥ ይኖራል ለዘላለም ጸጋን እያገኘ። አላህ በቁርአን ላይ ከትንሣኤ በኋላ ዘላለማዊ እንደሆነ ሲነግረን ምን ይላል? إن الذين آمنوا وعملوا الصالحات لهم جنات النعيم خالدين فيها ይላል። እነዚያ ያመኑና መልካምን የሰሩ ሰዎች ለእነርሱ የገነት ጸጋ አለችላቸው በእርሷም ውስጥ ለዘላለም ዘውታሪዎች ናቸው። ለዘላለም ዘውታሪዎች ናቸው። ስለዚህ ዘላለማዊ ነን ከትንሣኤ ቀን በኋላ ሁላችንም እኮ ሁሉም ሰው አይ እኮ ነው ያለው እኮ ግን የሞትና የሲኦል መክፈቻ እንዴት አለኝ አለ። አሁን ደግሞ እሱን እንምጣ፣ ችግር የለውም። ይህ ስልጣን ስለተሰጠው ነው። ኢየሱስ ክርስቶስ ስልጣን ተሰጥቶታል። ስልጣን እንደሰጠው ራሱ ተናግሯል። ስልጣን ከተሰጠን ችግር አለው። አብ ለኢየሱስ ክርስቶስ ስልጣን ሰጠው። መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ሲናገር ምን አለ? ስልጣን ሁሉ በሰማይና በምድር ተሰጠኝ አለ። ሰጫለ ተሰጫለ። ስልጣን የሰጠው ማነው? አምላክ። አምላክ የስልጣን ከሰጠኝ እኔም ልሆን እችላለሁ እኮ። ክርስቶስ ይሄ በቃ ቋጭ ጉዳይ ስልጣን ተሰጥቶኝ ነው አለ። ለዚያ ነው ነብዩ ሰለላሁ ዐለይሂ ወሰለም የገነት ቁልፍ በእኔ አንዴ ልንገርህ ልጨርስልህ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቃል በቃል የገነት ቁልፍ በእኔ እጅ ነው የሚከፈተው አሉ። የገነት ቁልፍ ያለው አምላክ ነውና ስለዚህ አምላክ ናቸው? ላ አይደለም። አቲ ኢላ ባብል ጀነት የውመል ቂያመቲ ፈስተፍቲህ ብለዋል። ወደ ገነት በር ትንሣኤ ቀን ሄድና እኔ ነኝ የገነትን በር ማስከፍታት በእኔ ነው የሚከፈተው ብለው ተናግረዋል። ስለዚህ አምላክ ናቸው? አይደለም። ሌላ ልጨምርልህ፣ ወደ ገነት የማስገባቸው እኔ ነኝ የትንሣኤ ቀን ብለዋል ቃል በቃል። ወድኺልኩም ኢለል ጀና ወደ ገነት ማስገባቸዋለሁ አለ። አላህ ምን ይላቸዋል? መሐመድ ሆይ ትውልድህን ወደ ገነት አስገባ ይዘህ ሂድ ይላቸዋል። ይዣቸው እገባለሁ እኔም ይይዛቸዋለሁ አስገባቸዋለሁ ወደ ገነት። ስለዚህ አምላክ ናቸው? አይደለም። አምላክ ስልጣኑን ስለሰጣቸው ነው ይሄን ነው የምንለው እኛ። ገነትን የሚያስገቡ ናቸውና አምላክ ናቸው አይባልም። ይህን በዚህ ንግግራቸው ከኢየሱስ ክርስቶስ በልጠዋል። የሚገርምህ መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ የዘብዴዎስ ልጆች እናት ሁለት ልጆቿን ይዛ መጥታ መምህር ሆይ እነዚህ ሁለቱ ልጆቼ በመንግስትህ ከቀኝና ከግራ እንዲቀመጡልኝ አድርግልኝ አለችው። ኢየሱስ ምን አላት? ይህ አብ ላዘጋጀላቸው የሚሰጥ ነገር እንጂ እኔ የምሰጠው አይደለሁም አላቸው። እኔ የምሰጥ አይደለሁም ቃል በቃል። እንዴት ነው አምላክ ቢሆን እኔ ገነትን የምሰጥ አይደለሁም ልል የሚችለው? እኔ መንግስተ ሰማያትን ልሰጥ የምችል አይደለሁም ልል የሚችለው? አምላክ እንዳልሆነ ግልጽ ጥቅስ ነው ይሄ። አምላክ አላህ ምን አለ? እኔ ነኝ ገነትን ማስገባቸው እያለ ይናገራል። ሊዩድኺለል ሙእሚኒነ ወልሙእሚናት ጀናት አለ። የወንድ አማኞችን የሴት አማኞችን እኔ ገነት አስገባቸዋለሁ አለ። ኢየሱስ ክርስቶስ ምን አለ? እኔ የምሰጥ አይደለሁም ይሄን አለ። ምን ትላለህ ወይስ እኔ መንግስተ ሰማያትን የምሰጥ አይደለሁም ብሎ ኢየሱስ ተናገረ። ደግሞ ኢየሱስ ሰጠኛል ብለህ ታምናለህ። ክርስቶስ ደግሞ ሌላ ነው እየተናገረ ያለው። ምን ትላለህ ወይስ በዚህ ላይ እኔ ገነትን የምሰጥ አይደለሁም አለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። እኔ ገነት የማስገባቸው እኔ ነኝ ብሎ ተናገሩ። ምን ትላለህ በዚህ ላይ? ስለዚህ እንደ አጠቃላይ ይሄ ስልጣን ነው። እሺ ስልጣን ከተሰጠው የሲኦል ቁልፍ አለኝ የገነት ቁልፍ አለኝ ቢል ምንም አዲስ ነገር የለውም። አምላክ ለነብያቶች የሚያደርገው ነገር ነው። እሺ ያቀለለ ሌላ የለኝም። በቀዳዳሩ መልካም አዳር። እሺ ሐዲሱን አንዴ ላንብብላችሁ የትንሣኤ ቀን ስለሚሆነው። آخر من يدخل الجنة رجل يمشي على الصراط فهو يمشي مرة ويكبو مرة وتسبعه النار مرة فإذا جاوزها التفت إليها فقال تبارك الذي نجاني منك
لقد أعطاني الله شيئا ما أعطاه أحد من الأولين والآخرين. فترفع له شجرة فيقول يا ربي أدني هذه الشجرة فأستظل بظلها وأشرب من مائها. فيقول الله تبارك وتعالى يا ابن آدم لعلي أن أعطيتك سألتني غيرها. فيقول لا يا رب لا يا رب كزس. ويعاهد الله أن لا يسأله غيرها وربه يعذره لأنه يرى ما لا صبر له عليه. فيدريه منها فيستظل بظلها ويشرب من مائها. ثم ترفع له شجرة أخرى هي أحسن من الأولى فيقول يا ربي أدخلني هذه لأشرب من مائها وأستظل بظلها لا أسألك غيرها. فيقول الرب سبحانه وتعالى لعلي إن أدنيتك منها تسألني غيرها. فيعاهده أن لا يسأله غيرها وربه يحذره لأنه يرى لا صبر له عليه. فيدنيه منها فيستظل بظلها ويشرب من مائها. ثم ترفع له درجة عند باب الجنة هي أحسن من الأولين. فيقول أي ربي أدنيني من هذه فأستظل بظلها. الشيء النبي صلى الله عليه وسلم ثم أدخلكم الجنة ከዚያም እኔ ወደ ገነት አስገባቸዋለሁ እያሉ ቃል በቃል ተናገሩ ማለት ነው። ገነት ሰዎችን እንደሚያስገባቸው እና የማለት ግን እርሳቸው ገነት ያስገባሉ ሲባል ጊዜ እርሳቸው አምላክ ናቸው ማለት አይደለም።